ሁለቱ ድመቶች። ሁለት ድመቶች በጓደኝነት ፍቅራቸው በጣም የጠነከረ ሆኖ በፍቅር ሲኖሩ ሳለ ከዕለታት አንድ ቀን ረሃብ ጠንቶባቸው ምግብ ለመፈለግ በሌሊት ተነስተው መዞር ጀመሩ። ከዛም ወዲህና ወዲህ ሲንከራተቱ ከአንድ ባለጸጋ ቤት ደረሱ። ወዲያውም በመስኮት ዘለው እንደገቡ ከገበታው ላይ ስጋ ስላገኙ እጅግ ተደስተው አቅማቸው የቻለላቸውን ያህል በአፋቸው አንስተው ተመልሰው በመስኮት ወጡ። ከዚያም በኋላ አንደኛው ድመት የያዘውን ምግብ ከሌላኛው ድመት እጅግ የበለጠ ነው። ጥቂት ደግሞ የያዘው ድመት የያዘውን አየና አዘነ። ከዛም ብዙ ለያዘው ድመት ባለጥቂቱ እስኪ ባክህ ደባልቀን እንብላ ሲል ብዙ ስጋ የያዘውን ጠየቀው። ብዙ ስጋ የያዘው በምን ምክንያት ደባልቃለሁ አልፈልግም ሲል የእንቢታ ቃሉን መለሰለት። በዚህ ምክንያት ፍቅራቸው ሁሉ ቀረና ተጣሉ። በጥፍራቸው መቦጫጨር ጀመሩ። ጠባቸውም የበረታ ሆኖ መተናነቅ ላይ ደረሱ። ታዲያ ቀበሮ በቁጥቋጦ ውስጥ ተከልሎ ይመለከታቸው ኖሮ ወደ እነርሱ ቀረብ አለና ለምን ትጣላላችሁ ሲል ጠየቃቸው። በዚህ ጊዜም ያ ብዙ ስጋ የያዘው ድመት እንደዚህ ሲል መለሰለት። ጌታው ቀበሮ፣ ይህ ጓደኛዬ እኔ በደረቅ ውድቅት ሌሊት ነፍሴን ሸጬ ያመጣሁትን ስጋ አብረን ተካፍለን እንብላ አለኝ። እሱ ያመጣው ትንሽ ነውና ለየብቻችን እንብላ ብለው እምቢ ብሎ በዚህ ሆኖ የተጣላ ነው አለው። ደግሞ በተራው ባላነስተኛው እሳ አንተ ብሎ ቢጠይቀው የበለጠውን ነጥቆ ወሰደና አላበላህም በማለቱ ነው የተጣላ ነው ሲል መለሰለት። ቀበሮም ክርክራቸውን በዝርዝር ካዳመጠ በኋላ ሰማችሁኝ፣ እንግዲህ የዚህ ቀበሌ ዳኝነት የኔ ነውና ኑ በስርዓት አይላችኋለሁ ብሎ ከዛፍ ስር ሄዶ ተቀመጠ። ቀጥሎ ይህንን የተጣላችሁበትን ስጋ ለማከፋፈል መመዘን ስለሚያስፈልግ ሚዛን አምጡ አላቸው። እነርሱም በታዘዙት መሰረት ፈልገው አምጥተው አቀረቡለት። አቶ ቀበሮም ያንን ስጋ ከሚዛኑ ላይ ቢያደርገው የአንደኛው ወገን መብለጡን ተረዳው። ስለዚህም ዳኛ ነኝ አስተካክላለሁ በማለት ከዚህም ላይ ጎረሰለት። ግን ሚዛኑን ቢመለከተው እንደ ድሮ ሆኖ አገኘው፣ ሊቀንስ አልቻለም።